አንድ እህት መንገድ ላይ አገኘችኝና የዛሬ 7 ዓመት አልተሳሳትንም የሚል ትምህርት አውጥቼ ነበር ለቅቄ ነበርና በታቦት ላይ አንተኮ ታክሲ ውስጥ ነው የምትለኝ ቴዲ ያለ ይሄው አጠገቤ አርቲስት ቴዎድሮስ አለ አጠገቤ አንተኮ ሲኦል ነው የምትገባው አለችኝ። ለምንድን ነው ሲኦል የምገባው አልኳት። አይ ሲኦል ነው የምትገባው እርግጠኛ ነኝ አለችኝ። እውነታው እኔ ብቻ ኦርቶዶክሶች እንዳላችሁ ሲኦል አለችኝ። ወይ መከራችን ለምን አልኳት። አይ በቃ እናንተ አንድ ታቦት ትላላችሁ፣ መስቀል ትላላችሁ፣ ማርያም ትላላችሁ፣ ጸበል ትላላችሁ፣ ስለዚህ እናንተ አትገቡም አለችኝ። እውነት አንገባም? አዎ። አንድ ነገር ልንገርሽ፣ ታቦትን ለእግዚአብሔር የሰጠ ሙሴ ነው፣ ከእግዚአብሔር የተቀበለ ሙሴ ነው። እንግዲህ ሙሴ ታቦትን ተቀብሏል እና አሮን የቃል ኪዳኑን ታቦት አክብረውታል እና 500 ጊዜ በላይ በሲና ከእግዚአብሔር ጋር የተነጋገረ ሙሴ እግዚአብሔር እኔ ሙሴን ባመናችሁ እኔንስ ባመናችሁ ነበር ያለለት ሙሴ እግዚአብሔር ያከበረው ያ ታላቁ ሰው ከእረኝነት ተጠርቶ በ10 መቅሰፍት በ11ኛ ሞተ በኩር እስራኤልን በ10ኛ ሞተ በኩር በ9 መቅሰፍት በ10ኛ ሞተ በኩር በ11ኛ ስትመተ ባህር እስራኤልን ነፃ ያወጣ ሙሴ ሲኦል ነው ያለው እያልሽ ነው? እንግዲህ ሙሴ ሲኦል ከሆነ እኔም ሲኦል ልግባ ችግር የለም። ስለ ታቦት የሰበከ ሐዋርያው ቅዱስ ጳውሎስ ነው። የእግዚአብሔር ታቦት ከጣዖት ህብረት የለውም ያለ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ሲኦል ካለ እንግዲህ ጳውሎስ ያለበት ብንገባ ችግር የለም። አይደለም በሰማይ መቅደስ በሰማይ በምድር መቅደስ በሰማይ መቅደስ ታቦት አለች ብሎ የሰበከው ዮሐንስ ነው። ባለራዊ ዮሐንስ እሱ ታቦት አይቶ ስለ ታቦት ከሰበከ እሱ ሲኦል ካለ እኔም ልግባ ምን አለበት? ድንግል ማርያምን ደግሞ ያመሰገናት ስለሷ የጻፈው ኢሳይያስ ነው። ድንግል በድንግልና ጸንሳለች ብሎ የተናገሩት ነቢያት ናቸው። ከሰማይ ተልኮ እየሰገደ ሰላም ላንቺ ይሁን ያላት ገብርኤል ነው። ስለዚህ ሰላም ላንቺ ይሁን ያላት ገብርኤል ያከበራት ገብርኤል ሲኦል ካለ ገብርኤል ያለበት ሲኦል ነው ምንገባው ማለት ነው። ከዛም ቀጠለ ኤልሳቤጥ የሰላምታሽን ድምጽ በሰማው ጊዜ ጽንሱ በማህፀኔ ዘለለ አለች። ዮሐንስ ዘለለ በእናቱ ማህፀን። መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀው ለድንግል ማርያምና ለክርስቶስ በመስገዱ ሲኦል ካለ ድንግልን በማክበሩ ሲኦል ካለ ዮሐንስ ያለበት ነው የምንሄደው ማለት ነው። በጸበል ተጠምቀህ ትድናለህ ያለ ነብይ እግዚአብሔር ኤልሳ ነው። ኤልሳ በጸበል አምኖ ንዕማን እመን በማለቱና በማስጠመቁ በመፈወሱም ሲኦል ካለ በጸበሉ ኃይል የምናምን እኛ ሲኦል ነው ምንገባው ማለት ነው። ስለዚህ ኤልሳ ምዛ ነው ማለት ነው። እና እኔ ሕግና ነቢያትን ለመሻር የመጣው አይደለም ልፈጽም እንጂ አለ ክርስቶስ ነው። ስለዚህ እኛ ሕግን በመፈጸማችን የክርስቶስን መመሪያ ነው ያደረግነው። እናንተን እኔን የሚቀበል የላከኝን ይቀበላል፣ እናንተን ደቀ መዛሙርቴን የሚቀበል እኔን ይቀበላል ያለ ጌታ ነው። ስለዚህ ጌታ ደቀ መዛሙርቱን ተቀበለ፣ ወደደ። እናንተን የማይቀበል እኔን አይቀበልም አለ እና ደቀ መዛሙርቱን የተቀበለ በ12ቱ የእስራኤል ነገር ዙፋን ላይ ቁጭ ብላችሁ ትፈርዳላችሁ ያለ ጻድቃን ሰማዕታት ቅዱሳን ያከበረ ክርስቶስ ነው። ክርስቶስም ሲኦል ነው ያለው። እንግዲያስ ክርስቶስም ሲኦል ካለ ሙሴም ሲኦል ካለ ቅዱስ ጳውሎስም ሲኦል ካለ ቅዱስ ገብርኤልም ሲኦል ካለ የስም ስህተት ይሆናል እንጂ ሲኦል ያልሽው ገነት ነው ማለት ነው። የስም ስህተት ይሆናል እንጂ ሲኦል ትገባላችሁ ያሉን ድንግል ማርያም ያለችበት ሲኦል ገነት ነው። ክርስቶስ ያለበት ሲኦል ምንድነው? ገነት ነው። ቅዱስ ገብርኤል ያለበት ሲኦል ገነት ነው። ቅዱሳን ጻድቃን ሰማዕታት እነ ሙሴ እነ አሮን ያሉበት ሲኦል ገነት ነው። ግን ሲኦል መስሏቸው ነው። እነዚህ የሌሉበት ከሆነ ግን ምንድነው? እነዚህን የሌላቸው ደግሞ እነማን ናቸው? እነ ዘንጥ ለየሱስ ናቸው።
እንግዲህ የዲያቆን ያረጋል መጽሐፍ የመጀመሪያው ምዕራፍ መጽሐፍ ቅዱስ ብቻ የሚለውን የተሐድሶ መናፍቃን አስተምሮ ይተነተናል። እንግዲህ መጽሐፍ ቅዱስ ብቻ ሲባል ለመጽሐፍ ቅዱስ መወገን ወይም ደግሞ መጽሐፍ ቅዱስ ብቻ ነው ስልጣን ያለው መጽሐፍ ማለት ይመስላል። ግን በውስጡ በጣም ብዙ ደግሞ ትንታኔዎች አሉት። ብዙ የሚያመጣው ደግሞ ችግር አለ። ሌሎች መጽሐፍ ቅዱስ ብቻ ሲሉ ምን ማለታቸው ነው? እኛ ደግሞ መጽሐፍ ቅዱስ መከበር አለበት ስንል ምን ማለታችን ነው የሚለውን መድሎተ ጽድቅ በሚገባ ይተነትናል። መጽሐፍ ቅዱስ ብቻ ወይም ደግሞ ከመጽሐፍ ቅዱስ ውጪ ያሉ ሌሎች አዋልድ መጽሐፍትን፣ የትርጓሜ መጽሐፍትን፣ ገድላትን፣ ድርሳናትን አንቀበልም፣ መጽሐፍ ቅዱስ ብቻ ነው ብቸኛ ማጣቀሻ የሚሉ ሰዎችን መድሎተ ጽድቅ የራሳቸውን የመከራከሪያ ነጥቦች ነው በራሳቸው ላይ እንደ መልስ አድርጎ የሚያነሳው። የመጀመሪያው ነገር መጽሐፍ ቅዱስ ብቻ ነው ስልጣን ያለው መጽሐፍ የሚሉ ሰዎች እንደ ማስረጃ የሚጠቅሱት የተለያዩ ቅዱሳን አባቶች የሰጡትን ምስክርነት ነው። ቅዱስ ገሌ እንዲህ ብሏል በዚህ ዘመን፣ ስለዚህ መጽሐፍ ቅዱስ ብቸኛው መጽሐፍ ነው፣ ሌላ መጽሐፍ አያስፈልግም ብለው የሚጠቅሱ ሰዎች አሉ። ግን ይህን የሚጠቅሱ ሰዎች የሚጠቅሷቸው አባቶች መጽሐፍ ቅዱስ ላይ የሉ። ስለዚህ መጽሐፍ ቅዱስ ብቻ ነው ትክክለኛ መጽሐፍ ብለህ ለማስረዳት መጽሐፍ ቅዱስ ላይ የሌሉ አባቶችን ከጠቀስክ ዞሮ አንተ ራስህ ከመጽሐፍ ቅዱስ ውጪ ያለ ማስረጃ እየጠቀስክ ነው ማለት ነው። ስለዚህ ዲያቆን ያረጋል የመጀመሪያ የሄደበት አካሄድ እነዚህ ሰዎች የሚጠቅሷቸው ሰዎች መጽሐፍ ቅዱስ ላይ አሉ ወይ የሚለውን ነው። ሁለተኛው መጽሐፍ ቅዱስ 66 መጽሐፍት ናቸው፣ ከዛ ውጪ ያሉትን አንቀበልም። ኦርቶዶክስ ቤተክርስቲያን 81፣ ካቶሊክ ቤተክርስቲያን 73 እንዲህ የምትለውን አንቀበልም፣ 66 ብቻ ነው ብለው ደግሞ የሚጠቅሱት ሐሳብ አለ። ይህንን ደግሞ ዲያቆን ያረጋል እንዴት አድርጎ ነው ያነሳው? መጽሐፍ ቅዱስ 66 መጽሐፍት የያዘ መጽሐፍ ብቻ ነው የሚል ጥቅስ መጽሐፍ ቅዱስ ላይ አለ ወይ? የለም። መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ሄደ ብታነበው ከነ ማውጫው የተጻፈ መጽሐፍ አይደለም። እንግዲህ መጽሐፍ ቅዱስ ማለት በጣም ብዙ ሂደት አልፎ ነው አሁን የያዘውን ቅርጽ የያዘው እንደ መጽሐፍ። ስለዚህ መጽሐፍ ቅዱስ 66 ነው የሚለውንም እንላለን በኋላ ተስማምተን እንጂ መጽሐፍ ቅዱሱ ራሱ እኔ 66 መጽሐፍት አሉኝ የሚል መጽሐፍ አይደለም። ስለዚህ መጽሐፍ ቅዱስ ብቻ የሚለው ሐሳብ ጥያቄ ላይ የሚገባው ለዚህ ነው። እና የሚገርመው መጽሐፍ ቅዱስ 66 ነው በቀኖና ተወስኗል ብለው ጥቅስ ማጣቀሻ ያስቀምጣሉ። ግን ይሄ የቀኖና ውሳኔ መጽሐፍ ቅዱስ ላይ የለም። በኋላ የተነሱ ሊቃውንት የተነሱ አባቶች የሰሩት ስራ ነው። እና ይህንን በሚገባ ዲያቆን ያረጋል በራሳቸው ላይ እንደ ማስረጃ አድርጎ አስቀምጧል። ማለት መጽሐፍ ቅዱስ ራሱን ይሄን ያህል ማህል መጽሐፍ ነው ይሄን ያህል መጽሐፍ በውስጥ ያለ የሚል ከነማውጫው የተጻፈ መጽሐፍ አይደለም። ሌላው ይህንን ለማንሳት የሚጠቅሷቸውንም ጥቅሶች ዲያቆን ያረጋል በተለዩ ከዚህ በፊት ከምንተረጉማቸው አተያዮች በተለየ መንገድ ጠቅሷቸዋል። ለምሳሌ የጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ያለውን የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት ይጠቅማል የሚለውን መጽሐፍ ቅዱስ ብቻ ለሚለው ሐሳባቸው ጠቅሰው አስተምሮበታል። የእግዚአብሔር መንፈስ ያለበት መጽሐፍ የሚባለው በመጽሐፍ ቅዱስ ውስጥ ያሉት ናቸው የሚለውን ለማስረዳት ዲያቆን ያረጋል ይህ ጥቅስ በተነገረበት ወይም ደግሞ ቅዱስ ጳውሎስ ለጢሞቴዎስ የእግዚአብሔር መንፈስ ያለበት ሁሉ ይጠቅማል ብሎ ስለ መጽሐፍት በተናገረበት ጊዜ መጽሐፍ ቅዱስ ገና ተጽፎ አላለቀም። ወይም ደግሞ ወንጌላት፣ ሌሎች መልእክታት በሙሉ ተጽፈው አሁን ባለው መንገድ በቀኖና አልተሰበሰቡም። ስለዚህ በዛን ሰዓት የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ያለው የብሉይ ኪዳንን መጽሐፍት ነበረ። ስለዚህ ይህንን ጥቅስ ይዘን በዚህ ጥቅስ መሰረት ሌሎች መጽሐፍት ተቀባይነት አይኑራቸው ምንል ከሆነ ቅዱስ ጳውሎስ ይህን በተናገረ ጊዜ ያልነበሩ መጽሐፍት እንዴት ሊሆኑ ነው ብሎ ዲያቆን ያረጋል በሰፊው አስቀምጧል። መጽሐፍ ቅዱስ ላይ የሌሉ ትውፊቶችን መጽሐፍ ቅዱስ ላይ ያልተጠቀሱ ግን መጽሐፍ ቅዱስ የሚጠቅሳቸው ለምሳሌ ቅዱስ ጳውሎስ ሙሴን የተቃወሙትን ጠንቋዮች ኢያኔስና ኢያንበሬስ ይባላሉ ብሎ ጠቅሷል። ግን ከአይሁድ ትርጓሜ ከሚድራሽ ወይም ከአይሁድ ትምህርት ነው እንጂ ያገኘው ኦሪት ላይ እንደዛ የሚል ጥቅስ የለም። የትውፊትን አስፈላጊነት የመሳሰለውን በመዘርዘር ዲያቆን ያረጋል ይህንን ያስረዳል። ሌላው ዲያቆን ያረጋል መጽሐፍ ቅዱስ ብቻ የሚለውን ትምህርት ስሁትነት ለማስረዳት የተጠቀመው የቤተክርስቲያንን ቅድምና ነው። እንግዲህ ብዙ ጊዜ ብዙ ሰው የሚስተው እውነት ምንድነው? ከመጽሐፍ ቅዱስና ከቤተክርስቲያን በእድሜ ማን እንደሚበልጥ አይረዳም። ብዙ ሰው የሚመስለው መጽሐፍ ቅዱስ መጥቶ ከዛ ቤተክርስቲያን መጽሐፍ ቅዱስ ላይ ተመስርታ የተቋቋመች ነው የሚመስለው። ነገር ግን በተቃራኒው ነው እውነታው።
ቤተ ክርስቲያን በክርስቶስ ደም ተመሰረተች፣ በሐዋርያት ትምህርት ተስፋፋች፣ ከዛም በኋላ በተነሱ ሊቃውንት ተስፋፋች። ከዚያ በኋላ የተጻፉት ቅዱሳት መጽሐፍት መጽሐፍ ቅዱስ በምንለው መድበል ውስጥ የተካተቱት መጽሐፍትን በቀኖና ወስና ሰብስባ መጽሐፍ ቅዱሳችሁ ይሄ ነው ብላ የሰጠችን ቤተክርስቲያን ናት። ስለዚህ ቤተክርስቲያን መጽሐፍ ቅዱስን አስገኘች እንጂ መጽሐፍ ቅዱስ ቤተክርስቲያንን አላስገኘም። ስለዚህ በመጽሐፍ ቅዱስ ቀኖና ላይ ስልጣን የነበራት ቤተክርስቲያን ናት። በዚህ ምክንያት በትርጓሜውም ላይ በማብራሪያውም ላይ ተመሳሳይ ስልጣን አላት። ይህ ነው መጽሐፍ ቅዱስ ብላ ስትሰጠን የተቀበልናትን ቤተክርስቲያን ትርጉሙ ይሄ ነው ስትለን አንሰማም ማለት አንችልም። ስለዚህ የቤተክርስቲያንን ቅድምና በሚገባ አስቀምጦታል። የመጀመሪያው የሐዋርያት ዘመን ስብከተ ወንጌልም መጽሐፍ ቅዱስ ላይ ጥገኛ እንዳልነበር፣ ሐዋርያት ሲሰብኩ ወንጌል የተጻፈ ወንጌል ይዘው እንዲህ ይላል ምዕራፍ እንዲህ ቁጥር እንዲህ ብለው አላስተማሩ። ጨርሶ መጽሐፍ ቅዱስን ወንጌልን ሳያነቡ ያለፉ የመጀመሪያዎቹ ለምሳሌ ቀዳሜ ሰማይ ቅዱስ እስጢፋኖስ በዚህ መጽሐፍ ላይ እንደምሳሌ የተጠቀሰው ቅዱስ እስጢፋኖስ ሰማዕት ሲሆን ወንጌል ተጽፎ አላለቀም። ገና ሐዲስ ኪዳን ገና አልተጻፈም። ስለዚህ ያለ ወንጌል ሰማዕት ያለ ወንጌል ቅዱሳን ሆነው ሁሉ ያለፉ በወንጌል በመጽሐፍ ላይ ጥገኛ ያልነበረ የመጀመሪያዊቱ ቤተክርስቲያን አገልግሎት እንደነበር መድሎተ ጽድቅ በሚገባ ይተነትናልና ያስጠነቅቃል። መጽሐፍ ቅዱስን ወደ ማምለክ ባይብል ወርሺፐርስ የሚባሉት አይነት መጽሐፍ ቅዱሱ ላይ የተንጠለጠለ ሃይማኖት እንዳልነበር፣ መጽሐፍ ቅዱስ ላይ የተንጠለጠለ ስብከተ ወንጌል እንዳልነበር፣ የሐዋርያት ስብከት መጽሐፍ ቅዱስን እንዳስገኘ የመድሎተ ጽድቅ መጽሐፍ ይተነትናል። ሌላው መጽሐፍ ቅዱስ ብቻ የሚሉት መናፍቃን ራሳቸው ይህንን ሕግ እንደማይከተሉም በጣም አጉልቶ ዲያቆን ያረጋል አስቀምጦታል። ለምሳሌ በየትኛውም የተሐድሶ መናፍቃን ወይም የፕሮቴስታንቲዝም እምነት የሚከተሉ ሰዎች የመጽሐፍ መሸጫ ስቶራቸው ብንገባ መጽሐፍ ቅዱስ ብቻ አይደለም የሚሸጠው፣ በጣም ብዙ መጽሐፍ አለ። ምንድነው የመጽሐፍ ብትሏቸው መጽሐፍ ቅዱስን የሚያብራራ የሚተነትን የታሪክ የምናምን መጽሐፍ ነው የሚሉት። በጣም ብዙ የመጽሐፍ ቅዱስ ተንታኝ ወይም የባይብል ስተዲ ቡክስ አሉ። እነዛ መጽሐፍት መጽሐፍ ቅዱስ አይደሉም። ስለዚህ ከመጽሐፍ ቅዱስ ውጭ ሌላ መጽሐፍ አያሳየኝ የሚል ሰው መልሶ ሌላ መጽሐፍ ለምን በዛ ጉዳይ ላይ ይጽፋል? እኛ ስንጽፈው ገድላትን ድርሳናትን ስንጽፍ ይሄ ከመጽሐፍ ቅዱስ ውጭ ነው ብለው ይተቻሉ። እነሱ ሲጽፉ ግን የመጽሐፍ ቅዱስ ማብራሪያ ነው ይላሉ። እንዴ ገድላት ከመጽሐፍ ቅዱስ ማብራራት ውጭ ምን የተለየ ነገር አስቀምጠዋል? እና ይህ ዲያቆን ያረጋል መጽሐፍ ይህንን በሚገባ ያስቀምጠዋል። ሌላው መጽሐፍ ቅዱስን ብቻ ተከተሉ የሚሉ ሰዎች አሁን ጌታ ነገረኝ እያሉ የሚናገሩት ደግሞ ነገር አለ። ጥቅስ ጠቅሰው አይደለም፣ ከመጽሐፍ ቅዱስ አውጥተው አይደለም፣ ግን አሁን ከጀርባዬ መንፈስ ቅዱስ ነግሮኝ እንዲህ አርጉ እንዲህ አታርጉ አለኝ፣ አንተ እንዲና አንቺ እንዲነሽ እያሉ ትንቢት ይናገራሉ ወይም ደግሞ መመሪያ ይሰጣሉ። ሌሊት በህልሜ እንግዲህ ይሄኛው ከየትኛው መጽሐፍ ቅዱስ ነው የሚጠቀሰው? ይሄ እያንዳንዱ የሚናገሩት ቃል ጥቅስ የለውም። ብሉይ ላይ የለ ሐዲስ ላይ የለ፣ አሁን የሰማሁት ነው የሚሉት። ስለዚህ እንደውም ጭራሽ ከመጽሐፍ ቅዱስ ከሌላ መጽሐፍ ከመጥቀስ አልፎ አሁንም ገና እየገለጹት ያለ አዳዲስ ጽንሰ ሐሳብ ሁሉ አለ። ስለዚህ ይህንን በሚገባ ዲያቆን ያረጋል ተንትኖ አስቀምጦታል ማለት ነው። መናፍቃን የሚያነሷቸውን ጥያቄዎች ከየት ነው የመጡት ብላችሁ ከመረመራችሁ ከፈሪሳውያን ነው። ሁሉንም ጥያቄ ብታዩት አስተውላችሁ ከሄዳችሁ አላውቅም፣ ሁሉም ጥያቄ ልዩነታችን በኦርቶዶክስና በሌላው እምነት ልዩነት ምንድነው? እኛ ኢየሱስ ክርስቶስ ያለውን እንቀበላለን፣ እነሱ ጸሐፍትና ፈሪሳውያን ያሉትን ይቀበላሉ። በቃ ይሄ ነው ልዩነቱ። ማርያም ስንት ልጅ ወልዳለች? ስንት ልጅ ወልዳለች? ስንት ልጅ ወልዳለች? አንድ። ምክንያቱም መጽሐፍ ቅዱስ የነገረን ይሄንን ነው አይደል? እምነታችን የነገረን ይሄን የተማመነው ይሄንን ነው። ሌሎች ሰዎች ፈሪሳውያን ግን ምን አሉ? ወንድሞቹን አናቃቸውም እህቶቹን አናቃቸውም አሉ። እችን ለቀም አረጉና መናፍቃን ማርያም ሌላ ልጅ አላት አሉ። ላቲ ስብሐት ለስም አጠራሯ ክብር ምስጋና ይግባት። ልዩነቱ ይሄ ነው። ለምሳሌ በእኔና በእናንተ ዘንድ ኢየሱስ ምንድነው? አማላጅ ወይስ አምላክ? ሰው ወይስ አምላክ? ፍጡር ወይስ ፈጣሪ? ለስም አጠራሩ ክብር ምስጋና ይግባው። ይሄንን የምናየው እኛ በወንጌሉ ላይ ስላለ ነው። ለምሳሌ ዮሐንስ ወንጌላዊ ምን አለ? በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነው፣ ቃልም ሥጋ ሆነ። ማ ሥጋ ሆነ? ቃል ማን ነው? እግዚአብሔር። ለስም አጠራሩ ክብር ምስጋና ይግባው። ዘቦቱ ኩሉ ሆነ፣ ሁሉ የሆነው በማን ነው አለ? በሱ ነው አለ። ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ቁጥር 30 ላይ ይሁት ምን ይላል? እኔና አብ አንድ ነን አለ። ከዛ በኋላ ዮሐንስ ወንጌል ምዕራፍ 8 ቁጥር 55 ይሁ እኔ ከአብርሃም በፊት ነበርኩ አለ።
ዮሐንስ ወንጌል ምዕራፍ 1 ቁጥር 33 አካባቢ ተመልከቱ። ዮሐንስ መጥምቁ ራሱ ምን አለ? እኔ የጫማውን ማሰሪያ ልፈታ አይገባኝም፣ እሱ ከኔ በፊት ነበር አለ። ኢየሱስ ከሱ በፊት የነበረ ነው። ዕብራውያን ምዕራፍ 13 ቁጥር 6 ቁጥር 7 ተመልከቱ። በእንግዳ ትምህርት አትወሰዱ አለና እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ነው አለን ሐዋርያው። ክብርና ምስጋና ለስሙ ይድረሰው። ተናገሩ ከኔ ቀጥላችሁ። ኢየሱስ ክርስቶስ ትናንትና ዛሬም ለዘላለምም አይለወጥም፣ ያው ነው። እኛ ይሄን ተማርን፣ ከመጽሐፍ ቅዱስ ተማርን፣ ከነቢያት ተማርን፣ ከሐዋርያት ተማርን። ከዛ የኦርቶዶክስ ይሄ ሲሆን የሌሎቹን ደግሞ ልንገራችሁ። አንተ ክርስቶስ ነህ እንዴ? ግልጹን ንገረን ያሉ ይመጡና ከዛ በኋላ እንደውም ሲሰቅሉት ለምን እንደሰቀሉት አንተ ሰው ስትሆን ተመልከቱ። ይሄ የፈሪሳውያን ንግግር ነው። አንተ ሰው ስትሆን ራስን አምላክ በማድረግህ እንገላሃለን አሉት። ድንጋይ ይዘው መጡ። ይሄ ትምህርት በሌላው እምነት ይሄ ነው የሚንጸባረቀው። አማላጅ ነው፣ ነቢይ ነው፣ ሰው ነው የሚሉ ሰዎች ሁሉ ከማን የሰሙት? ከፈሪሳውያን ነው። እኔና እናንተ ልዩነታችን ምን ነው መሰለ? 1 ከእግዚአብሔር፣ 2 ከነቢያት፣ 3 ከሐዋርያት፣ 4 ከጠበብት፣ 5 ከጸሐፍት፣ 6 ከመተርጉማን፣ 7 ከሊቃውን ሰምተን በእምነታችን ጸንተን ኦርቶዶክስ ተዋሕዶ ብለን የምንኖር ርዕቲት ሃይማኖት የተባለችው ለዚህ ነው። ክብርና ምስጋና ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። ማንን ነበር ወደ እናንተ ልካለሁ ያለው? አንደኛ፣ ሁለተኛ አንዳንዶች በአደባባይ ኢየሱስን ተቀበሉ እያሉ ማለፊያ ሲከለክሏችሁ ታያላችሁ። ኢየሱስ የሌለን ይመስላችኋል? እኛ አደባባይ ስላልወጣን ነው እንዴ? አደባባይም እኮ መውጣት አፍረንበት አይደለም። ገበያ ውስጥስ ብንሰብክለት ለዚህ ጌታ አፍረንበት እኮ አይደለም። የተስተካከለ የአምልኮ ስፍራ ስሙ ብቻ የሚገንበት እሱ ብቻ የሚመለክበት በቂ የአምልኮ ስፍራ ስላለን ነው። አናፍርበትም እኮ በዚህ ጌታ እናፍርበታለን። ወተን መስበክ አቅቶን አይደለም። ይገርማችኋል፣ ኑሮ ስለጀመር ኑሮ ይፈልጋል ክርስቶስ። አንድ አባት እንደው ሌላ ቦታ ተናግሬው ሰምታችሁ ሊሆን ይችላል። ምንድነው ያሉት? ላሊበላ ሊጎበኙ እንደገቡ ቤተ መቅደሱ ተከፍቶለት ከውጭ የመጣ ጎብኚ ነው። ልክ እንደገባ የኢየሱስ ክርስቶስ ተሰቅሎ ያለውን ስዕል እርቃኑን ተሰቅሎ ይመለከታል። ማን ነው አለ ጠያቂው። አስጎብኚዎቹ ኢየሱስ ክርስቶስ ነው አሉት። እኔ ማውቀው ክርስቶስ መስቀል ላይ የለም። ምን ነው እናንተ ኢትዮጵያውያኖች ዛሬም ኢየሱስን መስቀል ላይ ያደርጋችሁት አለ። እኛ የቤተ ክርስቲያን አባት ደግሞ ምን አሉ? ምን እያለ ነው ብለው አስተርጓሚውን ጠየቁት። አይ እኔ ማውቀው ክርስቶስ መስቀል ላይ የለም እያለ ነው፣ እናንተም ዛሬ ምን ነው መስቀል ላይ ያደርጋችሁት እያለን ነው አለ። እኛ አባት በትህትና እንዲህ ብለው ንገረው አሉት። በሚሰማው ቋንቋ ንገርልኝ፣ እኛ የተሰቀለው ክርስቶስን ለዚህ ህዝብ ካላሳየን የተነሳው ክርስቶስን አያውቀውም ብለን ነው። አሁን መቃብር ብናሳያችሁ ክርስቶስን ታውቃላችሁ? ሕማሙን አስታውሳችሁ ታውቃላችሁ? መከራው ገብቷችሁ ያውቃል? ጅራፉ፣ ግርፋቱ፣ ስቃዩ፣ ሰቆቃው አርብ ሲመጣ ረቡዕ ሲመጣ በዚህ ዕለት የጌታን መከራ እንደምናስብ ብዙዎቻችሁ ታስባላችሁ። ዛሬ እስቲ ቀራኒዮን እያሰበ በቀራኒዮ ላይ የተደረገለትን እያሰበ የሚያለቅስ ክርስቲያን አለ ወይ? አንዲ ዘለላን አፍሰሳችኋል ቀራኒዮን እያሰባችሁ። ዛሬማ የሽሮና የበርበሬ ጉዳይ ነው የሚያስለቅሰን እንጂ። አያችሁ ቅዱሳን እንደውም በኢትዮጵያ ያሉ በጣም የብዙ ቅዱሳን ታሪክ አርብ ሲመጣ ኮሶ የሚባል ቅጠል እየወቀጡ የሚጠጡ የነማሙዝ ታሪክ ይናገራል። የነ ቅድስት ፍቅርተ ክርስቶስ ታሪክ ይናገራል። ሐሞቱን ለማሰብ ይኸው ሳይነጋልን ነው ጠዋት አርብ ዕለት እንጀራ መንበል። ሐሙስ ጤነኛ የሆነ ጨጓራ አርብ ነው የሚታመም። በሞቱ በኩል ክርስቶስን መምሰል አንፈልግም። ቀራኒውን ማሰብ አንፈልግም። እኛ የፋሲካ ነው ደስ የሚለን። ሕማሙን አንፈልግም፣ መከራውን አንፈልግም። በጾሙ ክርስቶስን ማሰብ አንፈልግም። አያችሁ መስቀል ለመሸከም ዝግጆች አይደለንም። ግዴላችሁም አሁን በዚህ ምሽት ላይ በደንብ ጠርታችሁት መሄድ ያለባችሁ ስም ስለሆነ ደጋግሜ ሳስጠራችሁ አዲስና እንግዳ እንዳይሆንባችሁ እስቲ ከኔ ጋር ኢየሱስ የሚለው ስም በሉ። በሐዘን ለተሰበረ ልብ ብርታት ነው። ማን የሚለው ስም?
ሁሉን የፈጠረ ሁሉን የጀመረ ሁሉንም የፈጸመ ሁሉን የያዘ ሁሉንም የጨበጠ እግዚአብሔር መላእክትና የመላእክት አለቆች መናብርትና ስልጣናት አጋዕዝትና ኃይላት ፀሐይና ጨረቃ ከዋክብትም ድርገታትም የሚሰግዱለት ተገዦቹና ግዛቱ ጉልቱም ናቸውና በሁሉ ባለጠጋ ሲሆን ራሱን ከሁሉ ድሃ አደረገ። ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። የሚስቡትን ሰዎች በቀንዱ የማይበረታታ ለሚያርዱትም ሰዎች አንገቱን የሚያዘነብል ምን ይደንቅ! በሚሸልተው ፊት የማይናገር በግ እንደምን ያለ ነው! በመከራው ጊዜ በሚወጉት ፊት አፉን ያልገለጸ ምን ትዕግስት ነው! ዮሴፍ ከተወዳጃት ክቡር ዕንቁንም ከውስጧ ካገኘባት ሳጥን የተገኘ ኅብስት እንደምን ያለ ነው! በውስጧ ሰው ካልገባባት አዳራሽ የተገኘ ጽዋ እንደምን ያለ ነው! ፈጽሞ የተለየ ሳይሆን ከዚህ ከኅብስት የተለየ ይህ ትምህርተ መስቀል ምን ድንቅ ነው! መልኩ ልምላሜው ጣዕሙ አንድ ነው እንጂ መለኮቱ ከሰውነቱ ፈጽሞ የተለየ እንዳይደለ፣ እንዲሁም ይህ ትምህርተ መስቀል ከዚህ ኅብስት ፈጽሞ የተለየ አይደለም። እንዲሁም ገናናነት ከትሕትናችን፣ ትሕትናችን ከገናናነት ጋር እንዲሁን ዓለሙን የያዘ አንተ አምላካችን እግዚአብሔር